በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እጅግ የተወደዳችሁ እና የተከበራችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አባላት፣ በመድኃኒታችን በኢየሱስ ክርስቶስ የምታምኑ የእግዚአብሔር ቤተሰቦች፣ ከቅዱሳን ጋር የእግዚአብሔርን ሰማያዊ መንግሥት ለመካፈል የተጠራችሁና የተመረጣችሁ ምዕመናንና ምዕመናት በያላችሁበት የዓለም ጥግና ክፍል በያላችሁበት አገር የሰዓት አቆጣጠር እንደምን አላችሁ? እንደምንስ ቆያችሁ? አምላካችን እግዚአብሔር እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት ሳይሆን እንደ ቸርነቱ ብዛት በዕድሜያችን ላይ ይችን የዛሬዋን አዲስ ቀን ስለጨመረልን ለስሙ ክብርና ምስጋና ይድረሰው። ባለፈው ስለ ሃይማኖት ተማምረናል። ዛሬም ይህንን ርዕስ አልጨረስንም። ከስምንተኛው ነጥብ ላይ እነሳላቸዋለሁኝ። ስምንተኛው ነጥብ ሃይማኖትና ምግባር ይላል። ሃይማኖት ያለ ምግባር ለድህነትና ለጽድቅ አይጠቅምም። የእውነተኛ ሃይማኖት ትምህርት ሰውን ይህን አድርግ፣ ይህን ደግሞ አትስራ እያለ ያስተምራል። እውነተኛ ሰውም የሃይማኖቱ ትምህርት ያዘዘውን ሁሉ ያደርጋል። ሃይማኖት ብቻውን ያለ ምግባር ሰውን ሊያድነው አይችልም። እውነተኛ ሰው ሃይማኖቱን በሥራ ይገልጸዋል። እንግዲህ ሃይማኖት የምንማረው፣ የምናስተምረው፣ የምንጽፈው፣ የምናነበው፣ የምናምነው ብቻ አይደለም። በዋናነት ሃይማኖት በእውነተኛ ሥራ የሚገለጽ የሚተገበር ነው። የእግዚአብሔርን ቃል ስናነብ ወደ መንፈሳዊ ዕውቀት ይመራናል። መንፈሳዊ ዕውቀት ወደ ሃይማኖት ያድጋል። ሃይማኖት ወደ በጎ ሥራ፣ ወደ ሰማዕትነት ያድጋል። በጎ ሥራ ደግሞ ራስን ባዶ በማድረግ ይጠናቀቃል ማለት ነው። ስለዚህ ሃይማኖት በሥራ ይገለጻል። በሥራ የማይገለጽ ሃይማኖት የለም። ሃይማኖት አንዲት ብቻ ናት። ያችም የኦርቶዶክስ ተዋሕዶ ሃይማኖት ናት። ሐዋርያው ቅዱስ ያዕቆብ እንዲህ ይላል፣ ከነፍስ የተለየ ሥጋ የሞተ እንደሆነ ሁሉ እንዲሁ ደግሞ ከሥራ የተለየ እምነት የሞተ ነው። የአባታችን የሐዋርያው ያዕቆብ መልእክት ምዕራፍ 2 ቁጥር 26 ነፍስ የተለየችው የሞተ ሥጋ ልንቀሳቀስ፣ ልራመድ፣ ሥራ ልስራ፣ ልሩጥ፣ ከጠላት ላምልጥ ቢል ማድረግ እንደማይችል ሁሉ ምግባር የሌለው ሃይማኖት ብቻ ያለው ሰውም ታምራት ላድርግ፣ ሙት ላስነሳ፣ እውር ላብራ፣ ጎባጣ ላቅና፣ አጋንንት ላውጣ፣ የኃጢአት ስርየት ላግኝ፣ ወደ እግዚአብሔር በፍቅርና በክብር ልቅረብ፣ መንግሥተ ሰማያት ልግባ ቢል ያሰበው ሊሆን አይችልም። ሃይማኖት ብቻ የያዘው የሃይማኖት መምህር ሊሆን ይችላል። አትስረቁ፣ ጉቦም አትቀበሉ፣ አታመንዝሩ፣ አትጣሉ፣ ትዕቢተኛ አትሁኑ እያለ ሊያስተምር ይችላል። እርሱ ግን ቢሰርቅ፣ አትስረቁ እያለ እያስተማረ ቢሰርቅ፣ ጉቦ አትቀበሉ እያለ እያስተማረ ጉቦ ቢቀበል፣ አታመንዝሩ እያለ እያስተማረ ቢያመነዝር፣ ዘረኛ አትሁኑ እያለ እያስተማረ እርሱ ዘረኛና ጎጠኛ ቢሆን፣ ትዕቢተኛ አትሁኑ እያለ እያስተማረ እርሱ ትዕቢተኛ ቢሆን፣ በፍጹም ስለ ሃይማኖት ማስተማሩ የያዘው እውነተኛ ሃይማኖትም ቢሆን ቅሉ ከመከራ፣ ከኮነኔ፣ ከገሃነም ሊያድነው አይችልም። ሮሜ ምዕራፍ 2 ቁጥር 21 ሃይማኖትማ ለአጋንንትም ነበራቸው፣ ንስሐ ስለማይገቡና በጎ ስነ ምግባር ስለሌላቸው እምነታቸው ወደ እግዚአብሔር በፍቅርና በክብር ሊያቀርባቸው አይችልም። እናም ሃይማኖትና በጎ ስነ ምግባር አብረው ነው የሚሄዱት። የአንድ ሳንቲም ሁለት ገጽታዎች ናቸው። የተሰጡት ከእግዚአብሔር ነው። እግዚአብሔር ደግሞ አንድ አምላክ ነው። እርሱ ሰው በሃይማኖት መጀመሪያ ከሁሉ ነገር የሚቀድመው ሃይማኖት ነው።
ከዛ ሃይማኖት በስራ ይገለጻል። በስራ የማይገለጽ ሃይማኖት ሰውን ከዘላለም ሞት ሊያድነው ወደ እግዚአብሔርም ሊያቀርበው አይችልም። እንደዚሁም በሐዋርያት ሥራ እንደዚህ የተጻፈ አለ። የአስቄዋ ልጆች የሚባሉ ነበሩ። በጌታችን በኢየሱስ ክርስቶስ ስም አጋንንት እንደሚወጣ አይተዋል፣ አምነዋልም። ነገር ግን ክርስትና እነርሱ ከያዙት የጥንቁልና ሥራ የበለጠና የተሻለ አድርገው ስለተመለከቱት ወደ ክርስትናው ቢመጡ አጋንንትን እያወጡ የበለጠ ጥቅምና የበለጠ ክብር፣ ዝና እናገኛለን ብለው ስላሰሙ ወደዚህ የጌታችን የኢየሱስ ክርስቶስን ስም እየጠሩ አጋንንት ለማውጣት ስራ ጀመሩ። ነገር ግን ጋኔኑ ሊወጣላቸው አልቻለም። ይልቁንም በራሳቸው ላይ ዘለለባቸው፣ ጣላቸው፣ ረገጣቸው ነው የሚለው። እናም አጋንንት ምንድነው የሚለው? ወተሰጦሙ ውእቱ ጋኔን እኩይ ወይቤሎሙ በኢየሱስኒ አአምን ወለጳውሎስኒ አአምሮ አንትሙ እንከ መኑ አንትሙ። ክፉ መንፈስ ግን መልሶ በኢየሱስ አምናለሁ ጳውሎስንም አውቀዋለሁ እናንተስ እነማን ናችሁ አላቸው ይላል። የሐዋርያት ሥራ ምዕራፍ 19 ቁጥር 15። ሐዋርያው ያዕቆብም ይህንን ቃል እንዲህ ብሎ ያጸናዋል ወይም ያብራራዋል። አጋንንትን ያምኑ ቦቱ ወይ ደነግጹ። እግዚአብሔር አንድ እንደሆነ ታምናለህ፣ መልካም በጎ ታደርጋለህ። አጋንንትም ደግሞ ያምናሉ ይንቀጠቀጡማል። መልእክተ ያዕቆብ ምዕራፍ 2 ቁጥር 19። እንግዲህ አጋንንት በእግዚአብሔር ያምናሉ ደግሞም ይንቀጠቀጣሉ። አጋንንት የራሳቸውን ጥፋት አያምኑ፣ ታምኖ አጣዋ አያደርጉም፣ ንስሐ አይገቡም። ነገር ግን እግዚአብሔርን ይፈሩታል፣ ይንቀጠቀጣሉ። በእግዚአብሔር ሁሉን ቻይነት ያምናሉ። እግዚአብሔር ዓለማትን እንደፈጠረ ያምናሉ። ንስሐ ስለማይገቡ፣ ታምኖ አጣው ስለሌላቸው፣ በጎ ሥራ ስለማይሰሩ ሃይማኖታቸው ዋጋ ሊያሰጣቸው አይችልም። ልክ ሃይማኖት ያለው በጎ ሥራ የሌለው ሰው እንዲሁ ነው የሚሆነው ማለት ነው። የሚቀጥለውን ነጥብ በሚቀጥለው መርሃ ግብራችን የምናይ እንሆናለን። እስከዚህ ያስተማረን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በያላችሁበት እንግዲህ ይህንን ትምህርት ላልደረሳቸው እንድታደርሱ በእግዚአብሔር ስም አሳስባቸዋለሁኝ። ስለ ሃይማኖት ነው እየተማማረን ያለ ነው። ሃይማኖትና እምነት። ሃይማኖት እግዚአብሔር ባደረገው ነገር ላይ በተደረገው ነገር ላይ የተመሰረተ ሲሆን እምነት ደግሞ እየሆነ ባለውና ወደፊት በሚሆነው ነገር ላይ የተመሰረተ ነገር ነው። እግዚአብሔር በሚያደርጋቸው ማለት ነው። ለምሳሌ ገበሬ ዘሩን ይዞ ወጥቶ በአፈር ላይ በትኖ ይመለሳል። ከ3 ወር በኋላ እግዚአብሔር ዝናብ አዝንሞ አብቅሎ በፀሐይ አብስሎ ፍሬ በረከት ያደርግልኛል፣ ጎተራዬን እሞላለሁ ብሎ በማመኑ ነው። ይህ ደግሞ እምነት ነው። ልክ እንደዚሁ የኃጢአት ስርየት፣ ወደፊት መንግሥተ ሰማያት እገባለሁ፣ በክብር እነሳለሁ፣ በእግዚአብሔር ቀኝም እቆማለሁ፣ መንግሥቱን ወርሳለሁ ብለን የምናምነው እምነት ነው የሚባለው። በጠቅላላ ሁሉም ሃይማኖት ወይም ሃይማኖት እምነት፣ እምነት ደግሞ ሃይማኖት እየተባለ አንዱ የአንዱን ስፍራ ሊወርስ ይችላል። ዞሮ ዞሮ ያው ለእኛ ለማወቅ ለመማር እንዲያመቸን ነው እንጂ የጎላ ልዩነት ያላቸው አይደሉም ሃይማኖትና እምነት። ስለዚህ እኔ በዚች ጠባብ ክፍል ሆኜ በዚህ መስኮት ያደረስኳቸውን ትምህርት ለእግዚአብሔር ልጆች ሁሉ እንዲዳረስ ሼር እያደረጋችሁ ላይክ እያደረጋችሁ እናንተም የበኩላችሁን የእግዚአብሔርን መንግሥት እንድታስፋፉ በአምላካችን በኢየሱስ ክርስቶስ እና በእናቱ በቅድስት ድንግል ማርያም ስም አሳስባችኋለሁኝ። እግዚአብሔር ይባርካችሁ፣ ይቆየን።